የሚሰማህን እንጂ የምታየውን ማመን ካልፈለክ ተጎጂ የምትሆነው አንተ ነህ። በዛሬ ቪዲዮአችን ላይ ሴት ልጅ ካልፈለገች ወይም ላንተ የፍቅር ስሜት ካልተሰማ የምታሳይህ ምልክቶች ወይም በሌላ አማርኛ ዛሬ የምጠቅሳቸውን ነገሮች አንድ ወደድኳት ብለህ ያሰብካት ሴት ካሳየች ፍቅርን ልታሳያት፣ ልትገልጽላት፣ ልታረጋግጥላት በምትሞክር ሰዓት በምላሹ እነዚህን ካሳየች ኬስ ክሎዝ፣ ምንም አይነት ላንተ ፍላጎት ወይም አብራክ መሆን አለመፈለጓን የሚገልጽል ነው። አይንህን በትንሹ ከፈት አድርግ። ነገር ግን እኔ የምፈልገው አብራኝ እንድትሆን ነው። ለሷ ምንም አይነት ዋጋ መክፈልና የኔ እንድትሆን ነው ማድረግ የምፈልገው። እኔ በጣም ሪጀክሽን የሚባል ነገር ህመም ነው የሚሰጠኝ፣ መቋቋም አልችልም። እሷን ማሸነፍ ነው የምችለው ካልክ ከኔ ጋር ደግሞ እስከዚህ ቪዲዮ መጨረሻ መቆየት ግድ ይልሃል። ምክንያቱም ጀነራሊ ሴት ልጅን ሊማርካት የሚችለው ሊያሸንፋት የሚችለው ወደድኩሽ ብሎ የነገራት ሳይሆን መጨረሻ ላይ የምጠቅሰውን ነገር ማድረግ የቻለ ወንድ ነው። ያንን ማሳየት የቻለ ወንድ እድል ካለው ማሸነፍ የሚችለው። ስለዚህ ዛሬ የምጠቅሳቸው ምልክቶች ካሳየችን 100% እርግጠኛ ሆኜ ነው የምነግርህ። 1% እንኳን ምንም አይነት ፍላጎት የላትም። ፍለርት ስታደርግ ብታይ ወይም እንደወደደች እንኳን ብታስመስል፣ ግን ገፋ አድርገህ ስትሄድ በምላሹ የምታሳይ የምጠቅሳቸውን ከሆነ በፍጹም እንዳታምን ወዳኛለች ብለህ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ስለኛ ነግራችኋለሁ፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች ባካችሁ አርጉ። አብራችሁ የደወል ምልክቱን መጫን በፍጹም እንዳይረሳ። ለብዙ ወንድሞቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው ደግሞ 1 ሰከንድ በመውሰድ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው ሴት ልጅ ከወደደች ወይም ከፈለገች በፍጹም የማታደርገው ነገር ችላ ማለት ነው። ሴት ልጅ ችላ የምትለው ምንም አይነት ኢንተረስቲንግ ለሌላት ወንድ ነው። በጣም ፍቅረኛ ሆናችሁ ራሱ ረጅም ጊዜ ቆይታችሁ ችላ ማለት ጀመረች ማለት አብቅቷል ማለት ነው። የፍቅሩ ሲዝን አለቀ፣ ዜሮ በልቷል ማለት ነው። ፍቅር በዜሮ ተባስቷል። ሴት ልጅ የምትወደውን ወንድ፣ ትንሽ የፈለገችውን ወንድ በምንም ታሪክ ችላ ልትለው አትችልም። የምታደርጋቸው፣ የምትሰጣት፣ የምታሳያት፣ እንዲሰማት ልታደርግ የምትሞክረው፣ ልትጠጋት፣ ልትቀርባት፣ ልታናግራት ስትሞክር በእያንዳንዱ ነገር ላይ የሚያጋጥምህ ኢግኖር መደረግ፣ ችላ ማለት ወይም ምንም አይነት ምላሽ አለመስጠት ወይም ሪያክት አለማድረግ። አንድ ሴት ልጅ ከወደደቻችሁ ምን ብያቸዋል? ሪያክት የምታደርግበትን መንገድ መከታተል ነው ያለብህ። ሪያክት እንደማትወድ ትነግርሃለች። አልወድም፣ አልፈልግም፣ አላፈቅርህም ትላለች። ከአንድ ሴት ጋር ስታያት ስትመናቀር፣ ስትቀና ታያለክ። በሌላኛውም ሳይድ ደግሞ ምን እንደማታደርግ ትነግርህ ሞር ይገለጽላል። ሴት ልጅ ከወደደች በምንም ታሪክ ችላ እንደማትልህ ማመን መቻል አለባችሁ። ትንሽ ከፈለገች ትንሽ ስትጠጋ አባስታው ትመጣለች ያንን መንገድ እንጂ የባሰ አትሸሽህም። የውሸት ችላ ከሆነ ደግሞ የምትለው ቅድም እንዳልኩ ወይ ከሌላ ሴት ጋር ስታይቅ ወይ ሙሉ በሙሉ ስትጠፋ፣ ሙሉ በሙሉ ስትርቅ መጨረሻ ላይ ነግራ እንድትወድህ የሚያደርጋትን መንገድ ወይም እንደወደደች የማወቅ ከፈለግ መጨረሻ ላይ ነግርሃለሁ። ነገር ግን ትንሽ ራቅ ስትላት ወይም ልታሳያት ልትጥር እንደምትወዳት እንደፈለግካ ልታሳያት የምትሞክራቸው ነገሮች ባላየ ባልሰማ ምናምን ስታልፋለች። ያንን ነገር ልክ ስትተው ደግሞ ትመጣለች። ነገር ግን በዛው ልክ ደግሞ አቴንሽን ሲከር እንዳትሆን ወይም በጣም አቴንሽን የምትፈልግም ከሆነች ደግሞ ትመጣ በጣም መታ ደግሞ ጥፍት ትላለች። ነገር ግን በፍጹም የማትፈልግ ምንም አይነት የፍቅር ስሜት ወይም አብርሃት እንድትሆንም ያልፈለገች ሴት ሙሉ በሙሉ ችላ አትልም። ሙሉ በሙሉ ኢግኖር ካረገች፣ ምንም ሪያክሽን የማታደርግ ከሆነ፣ ምንም ሴንስ እንደማይሰጣት የምታሳይ ከሆነ አልፈለገችም። አምነህ ተቀበልና ምን ማድረግ ትችላለህ? ጠብቅ። ሁለተኛው ሴት ልጅ ከወደደች ወይም ከፈለገች በፍጹም ቀዝቃዛ ስሜት አታሳይህም። ወይም ቅድም ችላ አትልህም ብያለሁ አይደለ? አሁን ደግሞ ችላ ልትልህ ትችላለች። ልትርቅህ ልትችል ትችላለች። ምናልባት ደግሞ እንደማትወድህም አክተ ልታደርግ ትችላለች። በቃ አላወቅም፣ በቃ አልገባችም። ሁሌ ግራ ታጋባሃለች። ምናልባት ህይወቷ ውስጥ ቆያለህ አይደለ? ግን ኦፊሻሊ አብራክ መሆን አትፈልግም ወይ ፍቅር ጥያቄ መቀበል አትፈልግም። ሙሉ ለሙሉ መጠጋት አትፈልግም። ነገር ግን ስትወድህ ስትፈልግ በስልክ ነው። ስልክ ላይ ምን አይነት ሴት ትሆናለች? በጣም አክቲቭ ናት። መልስም በጣም በፍጥነት ትመልሳለች። ኢንቦክስ ቀጥታ በለው ቻት ላይም በለው በጣም ትመልሳለች።
ደረቅ አይሆንም ምላሽ። አሁን የማትፈልግ ሴት ወይም ካልፈለገች ቀጥሎ እንድታወራ እድል አትሰጥህም። ቅርቅር ነው የምታረግብህ። በቃ ሌላ ወሬ ማውራት እስኪያስጠላ ወይም ወደ የሚቀጥለው ወሬ መሄድ እንዳትችል አድርጋ ትዘጋብሃለች። ምላሿ በጣም ብትን ያለ ሞር እንድታቃት አንተን ለማወቅ የሚያደርግ ነው የሚሆነው። የማትፈልግ ደረቅ አጭር፣ ምናልባት ብሎክ ሊያጋጥምክ የሚችለው ማለት ነው። ይሄንን ካደረገች አትፈልግም ወይም በታሪክ አልወደደችም። የወደደች ሴት የደበቀችም ልትሆን ይችላል። የፈለገች ሴት ወይም የወደደች ሴት እንዳልኩ በአካል ስታገኛት ተኮሳትራ ባላየ ምናምን ልታልፍ ትችላለች። በቃ እንደማታውቅ ትሆናለች። ኦንላይን ግን ሌላ ታሪክ፣ ሌላ የምትወድህ ስላንተ ማወቅ ትፈልግ ከአንተ ጋር አብራ መሆን የፈለገች በቃ እንድታወሩ አብራት እንድትቆይ ቻት ላይ ስልክ ላይ የምትፈልግን ሴት ካገኘ ፈልጋለች። ይሄንን እድል ማትሰጥ በስልክ እንኳን ኳሊቲ ታይም ወያችን ለማውራት፣ ለመተዋወቅ፣ ለመገባባት፣ ለመቀራረብ የሚፈጥረውን እድል የምትዘጋብህ ከሆነ ጭራሽ ነው ማትፈልግ ወይም እድል የለህም። እድል መፍጠር ከፈለግ ምን ማድረግ ይችላል ወንድ ልጅ? ወይም ትክክለኛዋን ሴት ነጥሮ ለማውጣት ጨርሻ ላይ እንወያይበታለን። ሶስተኛ ሴት ልጅ ለአንተ ፍላጎት ካላት ወይም ከወደደች በታሪክ ንቀቷን አታሳይህም። ንቀት የምታሳይህ ከሆነ ኦፊሻሊ ምንም አይነት ኢንተረስት የላትም ለአንተ። እመነኝ። ፍላጎት እንዳይኖራት የምታደርገውም አንዳንዴ በጣም ልታሳዩት ኦር ልትሰጡት የምትፈልጉት ነገር የሆነ ኒዲ ሲያረጋችሁ በጣም በቃ ልጥፍ ማለት ስትፈልጉ ፍቅራችሁ ከልክ በላይ ሲያደርግ ስሜትም መቆጣጠር ሲያቅት በዛ ላይ ደግሞ ቢሆን ፍቅሯ ብቻ ሳይሆን እልህ የምትጋባ አይነት ባህሪ ካለክ ከማን ትበልጫለሽ ማነሽ እያልክም ፑሽ ስታረግ በተመሳሳይ በራሱ ቋንቋ ልታወራ ትችላለች። በደንብ ንቀቷን ልታሳይ ትችላለች። ከዛ ባሻገር ደግሞ ምንም አይነት ቪው ከሌላት በፍቅር ማታስብ ከሆነ ወይም ማትፈልግህም ከሆነ ከአስተያየቷ ጀምሮ ነው የምልህ በንግግሯ እንደማትመጥናት ልትነግር ትችላለች። እንደማትፈልግ ኦፊሻሊ ደረቷን ነፍታ ትነግራለች። ስልክ ላይም ትጠቀመዋለች። ይህንን ወይ እልህ ውስጥ እንዲከትህ የሚያደርጉ ንቀቶችን ታሳይሃለች። ለምሳሌ ማንነትህን ልትናገር ትችላለች። የሆነ የምታደርገው ስራ ሊሆን ይችላል። ትምህርት በአንተ ደረጃ አይደለውም የሚሉ አላ ሁላችንን የሚያናድደን እኛም እናንተም እኛን ቀባቀባ የምትወረጓቸው አለ አትመጥኝኝም እንደዚህ ነች ወይ በቃ ቡሊ እናረጋለን አለ አይደለ? ሰዎችን መናገር ወይ ውፍረቷ ሊሆን ይችላል ወይ መልኳም ዋቴቨር ባህሪዋንም በሆነ መናገር አለ። ንቀት ማሳየት አለመፈለግህን ለማሳየት ነው። ከአንተ እንድትርቅ ለማሳየት ነው። ኦብቪየስሊ ጀነራሊ ሰዎችን ማትንቅ፣ ሰዎችን የምትወድ፣ ሰዎችን የምታከብር ማንነት ሊኖር ይችላል። በተቃራኒው ግን ወደድኩ አፈቀርኩ ብላ ስትመጣ ያንን ፍርሃትም ሊሆን ይችላል። ያንን አክሴፕት ላለማድረግ ሊሆን ይችላል። መፈቀር አለመፈለግም ሊሆን ይችላል። ከአንተ ወይም እሷንም አንተን ከአንተ ለማራቅ እንደዚህ ባህሪዎችን እናሳያለን። ለማንፈልጋቸው ወይም ለማንወዳቸው ሰዎች። ጀነራሊ ግን ካራክተራችን ላይሆን ይችላል። በቀላሉ ቀለል አድርጋ ንቀት ካሳየች ከፊቷ ከንግግሯ ሊሆን ይችላል ለአንተ ፍላጎት እንደሌላት ማሳያ መንገዷ፣ እየገፋች እንድትርቃት ማድረጊያ መንገዷ ነው። ሴት ልጅ ከፈለገችና ትንሽ ከወደደች ግን ንቀትም አታሳይህም። ቅድም እንዳነሳሁት አይነት ትሁት ማንነት ነው የምታሳይ፣ መልካም ሴት ነው የምታሳይ። እንኳን ሰው የምትንቅ ቀርቶ አንተን ኢምፕረስ ለማድረግ ሰዎችን ስታከብር፣ አንተን ስታከብር ነው የምታሳይ። አስተውል። ለውስጥ እንዳትጋባ ማናት እኔ ማሳያታለሁ የሚል ርቀት እንዳትሄድ ምን ማድረግ ትችላለህ? እናወራበታለን። አራተኛ ሴት ልጅ ካልወደደች ወይም ካልፈለገች ነርቨስ አትሆን። በአንተ አካባቢ ስትሆን አንተ ስታገኛት ልታናግራት ስትሞክር ሁሌ በኮንፊደንስ ነው። ምናልባት ኃይል የምትጠቀም ከሆነ ወይ ስምክ ኃይለኛ ነው እሱ ምናምን የሚል ከሆነ ምናልባት ልትፈራ፣ ልትሸሽ፣ ልትርቅ ምናምን አንተን ላለማግኘት ልትሞክር ትችላለች። ነገር ግን ሴት ልጅ በባህሪዋ እንደሆነ እንደ ልጅን ከፈለገችውና ልክ ደግሞ ከተመቻት ምናምን የመጀመሪያው ነርቨስ መሆኑ እሱን ስታይ ለሱ መጠንቀቅ ተረድታችሁኛል ብዬ አስባለሁ። ሴት ልጅ ስትወዳችሁ የምታመጣውን ባህሪ ጠንቅቃችሁ ስለምታውቁ አንተን ስታይ በአይኗ ስታይ ስትፈልግህ ታያታለህ። ችግር የለባትም። ነገር ግን ስታያት አይኗን ከአንተ ላይ ዞር ታደርጋለህ። እችኛዋ ግን አያሃት አላያሃት ግድ አይሰጣትም። አንተን ለማየት አንተን ለማናገር ከአንተ ጋር ለመጋፈጥ ለአንተ መልስ ለመስጠት በኮንፊደንስ ነው የምልህ። የምትወድ ሴት ያንን አታደርግ። ትፈራለች። አንተን ለማናገር ትፈራለች። አንተን ማናገር የሚቀላት ስልክ ላይ ኦንላይን ላይ ምናምን ነው እንጂ በአካል በጣም ልትፈራ ትችላለች። አንተ ጋር ስትመጣ አንተ ጠንቅቃ ነው። ከዚህ በፊት ነግሬያቸዋለሁ። የምትወድ ሴት አንዷ መለኪያዋ ዴት ስታደርግ ምን ማድረግ ነው? በጣም ተጠንቅቃ ንጹህ ሆና መምጣት ነው። ላግኝሽ ስትላት ፍቃድ መስጠት ነው መለያዋ አይደለ? እንገናኝ ስትላት ኧረ እኔ አንተን አላገኘሁም። ቅድም አሁን በንቀት ማሰለውን ከናንተ ጋር መጣ
አልፈልግም ነግሬሃለሁ እኮ የሚሉ ነገሮችን ነው የምትጠቀመው። ስለዚህ ያንን ለማለት እነዚህ ቃላቶችን ለመጠቀም አንተን ለማውራት በድፍረት በጣም በቃ በግልጽ ነው የምታሳይ። ግድ አይሰጣትም። ምክንያቱም የምታጣው ነገር የለም። አጠዋለሁ፣ ይርቀኛል፣ ይሸሸኛል፣ ባይፈለገኝስ የሚሉ ሀሳቦች አይኖሯትም። ታዲያ ይሄንን በምን አይነት መንገድ ነው መመለስ ያለብን? የትኛው የመልስ ምት ነው ሀሳቧን እንድትቀይር ትኩረት እንድትሰጥ እና አብራክ ለመሆን ወይም የፍቅርን መንገድ ለመጀመር ዴት እንድታደርግ ፍቃድ የምትሰጥ ከሷ ጋር ለከመጋባት የተሻለ መንገድ የትኛው ነው? አንድ ሴት ልጅ ድፍረቷን ትታ ለአንተውን እንደማፈልግ ማሳየት በቀጥታና ምንም ሳይመስላት ከማሳየት አንተ ጋር ስትመጣ ነርቨስ መሆን እንድትጀምር፣ አብራክ መሆን፣ ጊዜ ማጥፋት፣ ለአንተ ድል መስጠት መፈለግ እንድትጀምር የሚያደርጋት ሆነን ለመናገር ምንድነው የወደድካትን ሴት የሚለው ደርሰንበታል፣ እናወራለን ባጭሩ። አምስተኛው አንድ ሴት ልጅ እንደማትፈልግህ ወይም እንደማትወድህ ለአንተ የፍቅር ስሜት አሁን ላይ ምንም አይነት እንደሌለ የሚያሳይህን መረጃዎች ነው የነገርኩ። ግልጽና ቀጥተኛ እንዳልኩ እድል ካለ መስጠት አንስቶ በድፍረት እንደማትፈልግህ ከመናገር ቀለል አድርጋ ንቀቷን ከማሳየት ከሷ እንድትርቅ ለማድረግ ወይም ጭራሽ እንደማትፈልግህ ለማሳየት ከምትጠቀማቸው መንገዶች ውስጥ በዋነኛነት ነው ችላ ማለትን። ይሄንን ሐሳቧን አንድ ወንድ ልጅ እንዴት ነው ሊያስቀይራት የሚችለው የሚለው ይሄድ በጣም አብዝታ አሁን እንደዚህ ፓወርፉል እንድትሆን እንድትናገርም እንድታሳይ የሚያደርጋት የሰጣት ኢነርጂ እንደሆነ ማወቅ ነው። እንደወደድካት በጣም ማሳየት፣ በጣም መፈለግህም ሊሆን ይችላል። ባፈልጋትም ኦልሬዲ ያሳየሃት ፓወር ነው። ስለዚህ ያ ነገር እንደሌለ ኦር ጀስት ዝም ብለህ ይሄንን መንገድ እንደተጠቀምክ ንገራት። እንድትቀርብ ብለህ ወይም እቺ ትኩረቷን ለማግኘት ያደረግከው ነገር እንደሆነ ለሷ የፍቅር ስሜት እንደሌለ ቀለል አድርገህ መናገር ነው። መናገር ገብቶሃል አይደል? የዛኔ ይበርድላታል ማለት ነው። አሁን ደረቷ ላይ ያለው ኩራት የወደደኝ እንዳይነካኝም አይናገረኝም ወይም ላይፈልገኝ አይችልም የሚል ፓወር አሁን ያ ድምስማሱን እንዲታፈርሰዋለ ማለት ነው። ባንዳል ደን ምን ከፈለግሽ እኔ በቃ ጓደኝነትሽን ስለፈለኩ ነው። ጓደኝነትሽን ስላችሁ ጀስት እንድናወራ ምናምን ስለፈለኩ ነው። እንዲሁ ደስ ስለምትይ ቆንጆ ስለሆንሽ ይሄ ነገርሽ በጣም ደስ ስለሚል በሱ ምክንያት ነው። ግን በደንብ አቴንሽንሽን እንድትሰጪኝ ስለፈለኩኝ እንድታናግሪኝ አደረኩ። ይሄንን እየነገርኳቸው ያሉትን ነገር ብቻ የምትወዳ ሴት እያየች እንደማየው ተስፋ አደርጋለሁ። ደን ያችን መንገድህን ከጠረክ በኋላ በፊት የምትሰጣትን የነበረውን አይነት ኢነርጂ በፍጹም እንዳትሰጣት። ምክንያቱም ኦልሬዲ ይወደኛል ስለሚወደኝ የሚደውለው ቴክስት ሚልክልኝ ላግኝሽ የሚለው መንፈስ ስለጠፋ አሁን ልትደውልልህም ትችላለች። ስትደውል ማንሳት፣ ስታወራት በጣም መልካምነት ልታሳያት ይገባል። ገባህ አይደለ? ቀለል አድርጋ ቆንጆ ቅጽል ስም ታውጥተህ ጥራት። የእውነት የምልህ ሳታስበው እንድትማረቅ እንድትወድ ለምንም ቢያልኩት የሚለው ቁጭት ራሱ እንዲሰማት ማድረግ መቻል አለብን። ያላሰበችው ወይም ትወዳለች ብላ ያሰብከው ቦታ ወስደሃል ኳሊቲ ታይም እንድታሳልፉ አድርጋት። አንቺ ቀስ እያልክ በመሃል አንቺን ኧረ የምርም ግን ባፈቅርሽም እኮ ይገባሽ ነበር ምናምን እያልክ ሀሳቧን እያስቀየርክ ነው ሄድክ። መንገድህን አስተካከል። በጣም የሚገርም የሚሰራ ነገር ነው እየነገርኩ ያለ። ያንን ኳሊቲ ታይም እንድትለምደው እንድትወደው ስትለይ እንድታስብ ማድረግ። ደረጃ 3 የሆኑ ቀለል ያሉ የምትወዳቸውን ስጦታዎች እሱን ስታይ የምታስታውስ ፍቅርን ያማከለን ባይሆን ራሱ ጓደኝነታችሁን ያማከለ ሳይሆን ስሜትህን የሚገልጽ ለለሷ የሰጠው ቦታ የሚገልጽ ጽሑፍ መስጠት፣ ያው ኢምፕረስ ለማድረግ ዋናው ግን ስትሄድ ሰላንተ እንድታስብ ማድረግ ነው። በጣም ሊከብዳት ይችላል ፍቅሯን ለማሳየት ግን ያዛች ደረጃ ላይ ካደረስካት ከዛ በኋላ እንደ ፍቅረኛ ማክት ብታደርግ ትቀበላለች። ሴት ልጅ መጀመሪያ ሳትላመድ ሳትቀርባት ሳታቅ ወይም ማንሁን ምን ሳትረዳ ፍቅራችሁን መግለጽ እንደሆነ የሚያስበላችሁ እነግርሃለሁ። አፈቅርሻለሁ የሚለውን ቃል ከመናገር በፊት ፍቅርህም በተግባር ስታሳያት ሴት ልጅ እንደ ወንድም እንደ ጓደኛ ኦር እንደ መልካም ሰው ብቻ መንገድ ላይ እንዳገኛት የተንከባከብክ ሳይሆን የአፍቃሪን ህይወት ወይም ፍቅረኛ ማቾች የሚኖሩትን ህይወት እያስለመድክ ነው የሚነገረው። ስለዚህ እዛ ቦታ ከደረሰች ማምለጫ የላትም። አንተን አለመውደድ አትችልም። አላፈቅርህም ብትልህ ራሱ የዛኔ ቁርጥህን ታውቃለህ። ይህንን መንገድ ተከተል። ሀሳቤን ከወደዳችሁት ካመናችሁትና ከተቀበላችሁት ለእኔ በላይ ካሳውቁኝ፣ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እህታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።